የሚያፈዝ የሚያደነዝዝ ነገር በማድረግ የሰዎችን ኪስ የበዘበዙ እነዚህ አራት ሴቶች በቁጥጥር ስር ውለዋል። እጅግ በጣም ያሳዝናል። ሁላችሁንም ተጠንቀቁ። በጣም 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 ያስከፋ ነው አሁን ያለንበት ሁኔታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በእኛላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን የአይሻ ነኝ። እንግዲህ እነዚህ የምታዩዋቸው እነሱ ራሱ አፍረው እንግዲህ ፊታቸው በቃ እኔ እንጃ። አንደኛው በተለይ እንደምታዩት በቪዲዮ በጣም ነው የተሳቀቀች ያለችው ፊቷ ራሱ ለመክፈት ማለት ነው። ይሄ ሁላ መከራ፣ ይሄ ሁላ ነገር አንድ ሰው በተለይ አሁን ባለንበት ሁኔታ የሰው ልጅ ያለውን ለሌለው ማዘን ባለበት በዚህ ሰዓት፣ ነገር ግን እነዚህ የሚያፈዝ የሚያደነዝዝ ነገር በማድረግ ሰዎችን ንብረታቸው ይዘርፋሉ። እንግዲህ አሁን ምን አክል ነው ያፈሩት? ምን አክል እነዚህ ትላልቅ የቤታቸው እንግዲህ የልጆች እናት ሊሆኑ እንደዚህም የራሳቸው ህይወት ያላቸው፣ ነገር ግን አንድ ሰው ከቤቱ 5 ብር 10 ብር ይዞ ወጥቶ በዛ ነገር ላይ የሆነ ነገር በገዛሁ ባብቃቃሁ ብሎ በሚልበት በዚህ ጊዜ ኑሮ ውድነቱ በዛ ላይ ደግሞ ብዙ እቃ ተወደዋል ምናምን። በዚሁ ላይ ደግሞ አንዳንዴ ይሄ ከሰውነት ተራ መውጣት ከሰው መውጣት እኔ እንጃ፣ ይሄ ሰብአዊነት የጎደለው አንዳንዴ እኮ ቆም ብለን ስናስብ እዚህ ጋር እነሱ ችግሯቸው የሰርቁ ሊሆን ይችላል ወይ ችግሯቸው ይሆናል ይሄ ነገር ውስጥ የገቡት። ነገር ግን እያንዳንዱ የኢትዮጵያ ህዝብ እንደዛው ችግሮት በቃ የሰው ሀቅ አያስፈልገኝም ብሎ ግን ባለው ነገር 5 ሳንቲም 10 ሳንቲም የሚብቃቃ ወይም ደግሞ ሳይኖረውም ቁርስ በልቶ እንደምንም ምሳ እራት ሳያገኝ የሚያድር ህዝብ በሞላበት አገር ውስጥ ሴቶች ሆነው በዚህ ልክ እናቶች ሆነው በዚህ ልክ ሰውን ያስለቅሳሉ። እንግዲህ አስቡት፣ ገና ለገና አፍዝዘው አደንዝዘው ነው ይሄ ንብረታቸው ሰው ንብረት የዘረፉ ያሉት። በቃ ያኔ ማንም ሰው ላይ በማይጠረጥራቸው አይነት መልኩ እና በጣም ነው የሚያሳፍረው። እና በጣም መጠንቀቅ ነው ያለብን። እውነቴ ነው የምላችሁ። እና እኔ ከዚህም በፊት ራሴም የገጠመኝ ነገር ስላለ ነው ሀይገር ባስ ውስጥ ሆኜ እንደዚሁንም በቃ ልጁን ስልኬን እጅ ከፍንጅ እንደዚህ አውጥቶ እጁን ነው የያዝኩት ከቦርሳዬ ሲያወጣ። በእርግጥ እሱ ሳያደነዘዝ ነበር መሰለኝ የወሰደብኝ። አላህም ደግሞ ጠብቆልኝ ይሆናል። ነገር ግን ባሱ ውስጥ ራሱ የነበረ ህዝብ አይደለም፣ በጣም ጥቅጥቅ ብሎ የሞላ ህዝብ ነውና አንድ ሰው እንኳን እያወጣው እያየ እየተናገረ የለም። ለህይወታችን እንፈራለን። ከኋላ በኩል እንኳን ያዩት እኛ ለህይወታችን እንፈራለን። አሁን ተናግረንሽ ሌባ ብለን ብንል በኋላ ይሄ ሰው የተከታተለው አንድ ነገር ቢያደርገንስ? አስቡት። እጁ በጃኬት ያደረገ መስሎ ነው ተዘርፌ አውቃለሁኝ ማለት ነው። ከዛ በቃ 2-3 ሆነው ይገቡና አውቀው በወሬ በሆነ ነገር ይዟቸዋል። አሁን እነዚህ እንግዲህ ተደራጅተው በቃ ሰው እቁብ እንደሚሰበስብ ማህበር እንደሚገባ ማህበር እንደሚሄድ ሰው ተደራጅተው በዚህ ልክ የህዝብን ንብረት ይዘርፋሉ። ነውር ነው፣ ያሳፍራል። እንዴት እናት ሆነው የእናት ጭንቀት የእናት ችግር እናት ሆነው የልጅ መከራ የልጅ ጭንቀት የማይገባቸውን በዚህ አይነት ደረጃ የወረደ ህዝብ ግን እጅግ በጣም ያሳዝናል ማለት ነው። እና ህዝቡ እያንዳንዱ ቦታ እንደዚህ አይነት አካላቶች የሚሰርቅ ምን የሚል አሳልፎ መስጠት አለበት በቃ ግዴታ። ነገ ገና ምን ያረጉኛል ምን ይሉኛል ብሎ ማለት የለበትም። እንግዲህ እነዚህ እንደ ከቤታቸው ሲወጡ ወይ ስራ አለኝ ብለው ይወጡ ይሆናል። ስራ አለኝ ብለው ያው ሰርቶ እንደመጣ ይሆናል ቤታቸው የሚገቡት። የራሳቸው ጎረቤት ጓደኛ ምን ቤተሰብ ያላቸው ይሆናሉ። እና እንኳንም ተዋረዱ ፊታቸው እንኳንም እንደዚህ ተጋልጦ እና ተጠንቀቁ። በአሁን ጊዜ አጠገባችሁ ያለ ሰው ዝም ብሎ ሲያወራችሁ ዝም ብሎ ሲንሾካሾክ ለጤናው አይደለም። አንዳንዴ ወንበር ሳይጠባቸው እንደ ጠበባቸው አድርገው ያጣብቧቸዋል። ጭንቅ አድርገው የሆነ በአንድ በኩል ግፍትር ያደርጓቸዋል። አንዱ ጓደኛቸው አሁን እኔ ራሱ ሊወሰድብኝ የነበረው የሆነ ጓደኛው ሊወርድ ነው እስቲ አሳልፊ ብሎ ከወንበር ነበር እንደዚህ ያጣብቁ ሁለቱንም። ገባችሁ? ስለዚህ እንደዛ የሚያደርጉት ነገር አለ። አሳልፊያት ልትወርድ ነው፣ አሳልፊው ሊወርድ ነው። እንደዛ አይነት ነገር ሲኖር ራሱ ተጠንቀቁ። በተለይ የምትጠረጥሯቸው አይነት ሰዎች ካላቸው አንዳንዴ መስኮት ክፈቺ ምናምን የሆነ 2 ጓደኛሞች ሆናቸው ራሱ መቸለት እንደዚሁንም እህቴ ራሱ በቃ የሆነ ታክሲ ውስጥ ገባንና እኔ ትንሽ እንደሄድን ከዛ በቃ ቦታ ላይ ያያን እህቴ ስልክ የላትም እንደዚሁንም እንትን ብለውባት ስልክ ያላትን ሊወስዱባት ለያዩዋት።
ለያዩዋቸው ሊወስቷቸው አልመች ሲሏቸው በቃ ውረዱ ብለው ባልሆነ ቦታ ወረዷቸው እና በጣም ከባድ ጊዜ ላይ ነው የደረስነው። ሰው ራሱን መጠበቅ አለበት፣ መጠንቀቅ አለበት። በቃ በአሁኑ ሰዓት የሚታመን የለም። ትንሽ ልጅ ነው አትሉ፣ ትልቅ እንደዚህ እናቶች የሚያክሉ ነገር ናቸው። በዚህ ደረጃ ወርደው ማየት ያሳፍራል። ሀገራችን እንዴት እንደደረሰ